ዛሬ በትክክለኛው መንገድ እንዴት ዩቲዩብ ላይ ቪዲዮ አፕሎድ እንደምናደርግ አሳያችኋለሁ። ብዙ ሰዎች ዩቲዩብ ላይ ቪዲዮ ሲጭኑ በተሳሳተ መንገድ አፕሎድ ያደርጉታል። በዚያ ምክንያት ቫይራል ሳይሆን ይቀራል። ከዚህ በፊት በዋናው ዩቲዩብ አፕሎድ ስታደርጉ ከነበረ በጣም ትልቅ ስህተት እየሰራችሁ ነው። ዩቲዩብ ቪዲዮ አፕሎድ ለማድረግ መጀመሪያ ወደ ክሮም ወይም ደግሞ ወደ የምትጠቀሙበት ብራውዘር ትገባላችሁ። እኔ ክሮም ነው የምጠቀም። ክሮም ላይ ትገቡና youtube.studio.com ብላችሁ ሰርች ታደርጋላችሁ። የሚመጣላችሁን አንዴ ስትነኩት እንደዚህ ያለ ፔጅ ይመጣላችኋል። እዚህ ላይ እንደምታዩት ክሬት የሚል አለ። ካላይ ክሬት የሚለውን አንዴ ትነኩታላችሁ። ክሬት የሚለውን ስትነኩት አፕሎድ ቪዲዮ የሚል አለ። እሱን አንዴ ትነኩታላችሁ። ሴሌክት ፋይልስ ትሉታላችሁ። አሁንም እንደምታዩት እዚህ ካሜራ ፎቶ ምናምን ይላል። ፎቶ የሚለውን አንዴ ትነኩና ወደ ጋላሪያችሁ ይወስዳችኋል። እዚህ ያዘጋጃችሁትን ቪዲዮ ሴሌክት ታደርጉለታላችሁ። ይሄው እንደምታዩት ቪዲዮ አፕሎድ እያለ ነው። እዚህ መሙላት ያለባችሁ ነገሮች በትክክል እያያችሁ መሙላት ትችላላችሁ። እንደምታዩት ታይትል ይላል። ታይትል መሙላት አለባችሁ። የቪዲዮአችሁን ታይትል ማለት ነው። ታይትል እዚህ ጽፉ ያስቸግራችኋል አማርኛ ለመጻፍ። እንደዚህ የሚያስቸግራችሁ ከሆነ ቴሌግራም ላይ ምናምን ጽፋችሁ ኮፒ አድርጋችሁ እዚህ ፔስት ማድረግ ትችላላችሁ። እርሱን በሚገባ ጽፌዋለሁ። እንደምታዩት ከቲክቶክ ቪዲዮ ያለው ዋተርማርክ ዳውንሎድ ማድረግ እና ከዩቲዩብ ወደ ፋይል ቪዲዮ ዳውንሎድ ማድረግ የሚል ርዕስ ነው ቪዲዮ የሰራሁኝ። ዲስክሪፕሽኑን ለመጻፍ እዚህ ኪቦርዱ ስለሚያስቸግረኝ አማርኛ ለመጻፍ ሌላ ቦታ ላይ ጽፌ እዚህ ፔስት አድርጌዋለሁ የጻፍኩትን። ከታች እንደምታዩት ተምኔል የሚል አለ። ተምኔል የሚለውን አንዴ ትነኩታላችሁ። ያዘጋጃችሁትን ተምኔል እኔ እናዘጋጅቻለሁ ታስገቡታላችሁ። እንደምታዩት ፋይል ኢዝ ኮራፕትድ ብሎኛል። ስለዚህ እንደዚህ የሚላችሁ ከሆነ እንዴት በኋላ መሙላት እንደምትችሉ ወይም ደግሞ ተምኔሉን ማስገባት እንደምትችሉ አሳያችኋለሁ። አሁን ታልፉታላችሁ። ይሄኛውን ኦዲየንስ የሚለውን ኖ ለህፃናት ከሆነ it is made for kids ትሉታላችሁ። ካልሆነም ለህፃናት አይደለም ትላላችሁ ማለት ነው። እዚህ እንደምታዩት ታግስ የሚል አለ። አድ ታግስ የሚለው ላይ ከእናንተ ርዕስ ጋር የተያያዘ ሰዎች ሰርች ሊያደርጉት ይችላሉ ብላችሁ የምታስቡትን ታግ ላይ ትጽፋላችሁ ማለት ነው። እኔ ከቲክቶክ ቪዲዮ አወራረድ ጋር የተገናኘ ስለሆነ ቲክቶክ ቪዲዮ ብዬ ታግ ጽፌያለሁኝ። እንደምታዩት እናንተ የተመቻችሁን እኔ ዝም ብዬ ለእናንተ ለማሳየት ነው እየጻፍኩ ያለሁኝ። ከታች እንደምታዩት ሴሌክት ላንጉጅ የሚል አለ። ይህ ቪዲዮ ላንጉጅ ይሄንን ዩቲዩብ ከላንጉጅ ተጠቃሚዎች ጋር እንዲያደርስላችሁ ቪዲዮ ላንጉጅን በመርጡት አሪፍ ነው። አማሪክ ብያለሁ። ይሄንንም ደግሞ ሪከርድ የተደረገበትን ቀን ማስገባት ከፈለጋችሁ እዚህ አለ። እንዲሁም ቪዲዮ ሎኬሽን የሆነ ስፔሲፊክ ኤሪያ ላይ ከሆነ ከዚያ ጋር የተያያዘ ከሆነ ያንን ብታስገቡ እዚህ አካባቢ ላይ ላሉ ኦዲየንስ ያደርስላችኋል ዩቲዩብ ማለት ነው። ኮሜንት የሚላለ ከታች እሱንም ኮሜንቱን ኦን ማድረግ ትችላላችሁ፣ ኦፍ ማድረግ ትችላላችሁ። እንዲሁም ካታጎሪ የሚለው ላይ ደግሞ ከእናንተ የተገናኘ ትምህርት ነው፣ ኤዱኬሽን ነው፣ ሳይንስ እና ቴክኖሎጂ ምናምን የሚላለ እሱን ገብታችሁ መምረጥ ትችላላችሁ። ከታች እንደምታዩት ቼክ ኮምፕሊትድ ኖ ኢሹ ፋውንድ ይላል። ይሄ የሚያሳየው ኮፒራይት ኢሹ እንደሌለበት ነው። ኮፒራይቱን በራሱ ቼክ ያደርግላችኋል። ቀጣይ ከላይ እንደምታዩት ቪዲዮ ኤለመንትስ የሚል አለ። እሱን አንዴት ነኩታላችሁ። እዚህ እንደምታዩት ሰብታይትል ማስገባት ከፈለጋችሁ አለ። ኢንድ ስክሪን ቪዲዮአችሁ ሲጨርስ ኢንድ ስክሪን ማለት ቪዲዮ ሲጨርስ ሌላ ቪዲዮ እና ከእናንተው እንዲቀጥል ማድረግ ነው። ወይም ደግሞ ቪዲዮአችሁ ሊያልቅ አካባቢ ቪዲዮ ለሌላ ሰው ሪኮመንድ እንዲያደርግላችሁ ወይም እናንተ በፊት የሰራችሁትን እንዲያሳዩ ለኦዲየንስ ያግዛችኋል። ስለዚህ እኔ ሁለት ቪዲዮዎችን ያስገባው ሞስት አሁን በቅርብ ጊዜ አፕሎድ ያደረኩትን ቪዲዮ እዚህ አንድ ያደርግልኛል ማለት ነው ቪዲዮ ሲያልቅ። ሁለተኛው ደግሞ አሪፍ እይታ ያለውን ቪዲዮ እንደዚሁ አስገባው። ይህን ሲጨርሱ ሴቭ ትሉታላችሁ። ሳብታይትል ማስገባት ትችላላችሁ። ቀጣይ ቼክስ የሚሉትን እንደምታዩት ኮፒራይት ኖ ኢሹ ፋውንድ እያለ ነው። ስለዚህ ኮፒራይት ኢሹ እንደሌለ እዚህ ቼክ ያደርግላችኋል። ቀጣይ ቪዚቢሊቲ ላይ የሚለው ላይ ትገቡና እንደምታዩት እዚህ ፕራይቬት እና ፐብሊክ ይላል። ፕራይቬት ማለት የራሳችሁ ብቻ የምታዩት ሌላ ሰው እንዳያየው የምትፈልገው ከሆነ ነው። ፐብሊክ ማለት ደግሞ ልክ ዩቲዩብ ላይ ስንገባ የምናገኛቸው እንደ አብዛኛው ቪዲዮ
ሁሉም ሰው እንዲያዩ ማድረጊያ መንገድ ነው። ከታች እንደምታዩት ስኬጁል የሚል አለ። ስኬጁል የሚለውን ከፈለጋችሁ ቀንና ሰዓት ትመርጡለት። ዩቲዩብ በራሱ በዚያ እናንተ በመረጣችሁ ለቀን ወደ ፐብሊክ ይለቁላችኋል ማለት ነው። እናንተ ኦንላይን መሆን ሳይጠበቅባችሁ ይህን ሞልታችሁ ሲጨርሱ ፐብሊሽ ትሉታላችሁ። አሁን በሚገባ ቪዲዮአችሁን በትክክለኛው መንገድ አፕሎድ አድርጋችኋል። እንደምታዩት ዩቲዩብ ላይ ቪዲዮአችን አፕሎድ ሆኗል። አሁን የማሳያችሁ እንዴት ታምኔል በፊተኛው መንገድ እምቢ ካላችሁ እዚሁ ዩቲዩብ አፕሊኬሽኑ ላይ እንዴት አፕሎድ ማድረግ ወይም ደግሞ ታምኔሉን ማስተካከል እንደምትችሉ አሳያችኋለሁ። ቪው የሚለው ላይ ትገባላችሁ። ዩቲዩብ ከዛ ቪው ቻናል ትሉትና እንደምታዩት ቪዲዮ ይመጣላችኋል። እሱ ሲመጣ 3 ነጥብ ዋና እንዴት ትነኩታላችሁ። ከላይ እንደምታዩት ኤዲት የሚላለ እሱን አንዴ ተናግሩና የታምኔል ይመጣላችኋል። የእስክሪብቶ ምልክት አለች፣ እሷን አንዴ ትነኳታላችሁ። ይሄው እንደምታዩት ከቪዲዮ ቆራርጦ ራሱ ታምኔል አዘጋጅቷል። ይሄንን ካልፈለጋችሁ ደግሞ ካስተም ታምኔል የሚላለ እሱን አንዴ ትነኩና ወደ ጋላሪ ወስዳችኋል። ይሄው እንደዚህ ያዘጋጃችሁትን ታምኔል አንዴ ትመርጡለታላችሁ። ከዚህም ደን ትሉታላችሁ። ይሄ እንደምታዩት ደን ስትሉት አሁን በትክክል አስገብታችኋል። ሴቭ ማለት ነው የሚጠበቅባችሁ። ይሄው እንደምታዩት በሚገባ በትክክለኛው መንገድ ቪዲዮአችሁን አፕሎድ አድርጋችኋል። ታምኔላችሁንም እንደዚህ በቀላሉ ማስገባት ትችላላችሁ። ኔክስት በሌላ ቪዲዮ እስከምንገናኝ ይመቻችሁ። እንደዚህ ያሉ ሌሎች ቪዲዮዎችን ማግኘት ከፈለጋችሁ ሰብስክራይብ ማድረግ እንዳትረሱ።